ኦሮምኛ መዘመራቸው ይቀጥል። የአዲስ አበባን የሚገልጽ የአዲስ አበባ መዝሙር በኦሮምኛ ቋንቋ እንዲማሩ ስለሆነ ዋናው ነገር የአዲስ አበባ ላይ የምንሰቅላቸው ባንዲራዎች የትኞቹ ናቸው? ህግ ያስፈልገናል ካልን እንነጋገራለን። ማት ትምህርት ቤቶች አሉ፣ ብዙ ትምህርት ቤቶች ዓለም አቀፍ ትምህርት ቤቶች አሉ፣ የተለያዩ ሀገራት ትምህርት ቤቶች አሏቸው። አንድም ቀን አጀንዳ ሲሆን ሰምተን አናውቅም። አንድም ቀን ሁሉም ባንዲራቸውን ይሰቅላሉ። አንድም ቀን አጀንዳ ሲሆን አልሰማንም። ለማንኛውም የአዲስ አበባ ውስጥ የኦሮሚያን ባንዲራ አምጥቶ መስቀል ለኦሮሞ ህዝብ የተለየ ነገር የሚያስገኘው ጥቅም ኖሮት አይደለም። ምክንያቱም አዲስ አበባ የኔ ናት ዋና ከተማዬ ነው ብሎ የሚያምን ህዝብ ስለሆነ አዲስ አበባ ፕሮሞት ማድረግ የምትፈልገውን ማሳየት የምትፈልገውን በሚገባ ተቀብሎ ፕሮሞት የሚያደርግ ህዝብ ነው። በዛ ደረጃ ነው የምናየው። ነገሮችን በሚዛናቸው ማየት ተገቢ ይሆናል ማለት ነው። በሚዛናቸው ማናይ ከሆነ በህዝቦች መካከል ጥላቻ፣ ግጭት የሚፈጥር አካሄድን የምንሄድ ከሆነ ህዝቡን ነው የምንጎዳበት። ምንድናቸው? ልክ ነው። አዲስ አበባ የኢትዮጵያ ዋና ከተማ ናት። የሚኖሩባት የኢትዮጵያ ብሔር ብሔረሰቦችና አጠቃላይ የሀገራችን መዲና ናት። እውነት ነው። ክልሎች በተለየ ሁኔታ ደግሞ የኦሮሚያ ዋና ከተማ ናት። ለባለፈው 30 ዓመት የኦሮሚያ ዋና ከተማ ሆና ሰርቭ አድርጋለች አዲስ አበባ። ይሄ ህገ መንግስታችን ላይ ያለ ጉዳይ ነው። ይሄ በመሆኑ ምክንያት ኦሮሚያ አዲስ አበባ ላይ ያሳደረው የተለየ ተጽዕኖ የለም። በሌላ በኩል ደግሞ በዙሪያ ያሉ ገበሬዎች ትላንትና አዲስ አበባ ከነበረችበት በእጥፍ ስትሰፋ በቦታው ላይ እንደው አንዳንድ ቤተሰብ እንኳን ብናወራ እንደ እውነተኛ ሚዛናዊ እንደሆነ ሰው ብናወራ ፖለቲካውን ተተነው ብዬ ነው ብናወራ ይሄ በእጥፍ የተሰፋበት ቦታ ቋንቋ አለ፣ ባህል አለ፣ ማንነት አለ። ምንድነው ችግሩ? ለምንድነው የናል ተለጥጦ የፖለቲካ አጀንዳ ሆኖ ለግጭት ምክንያት የሚሆነው? የማህበረሰብ ትላንት አብሮ አልኖረም፣ ዛሬ አብሮ እየኖረ አይደለም። የማን ቋንቋ ማንን ጎዳ? የት ሀገርስ ነው ቋንቋ ያግባባ እንደሆነ ነው እንጂ ያጣላውና የትኛውን ሀገር ችግር ውስጥ አስከተተ? ሰዎች ተጨማሪ ቋንቋ ማወቃቸው ይጠቀሙ ይሆናል እንጂ እንዴት ይጎዳሉ? ዋናው መሰረታዊ ጉዳይ መመለስ ያለበት እሱ ነው። ሁላችንም የተለያየ ቋንቋ ከሚናገር ብሔር ብሔረሰብ የመጣን ሰዎች አለን። አማርኛ መቻላችንን ጎዳን። በጣም ነው የተጠቀምነው።